ዜና ገድልህን ቆሞ የሰማውን የ80 ዓመት ተቀምጦ የሰማውን የ40 ዓመት ኃጢአቱን ይቅር እለዋለሁ። ስምህን የጠራውን መታሰቢያህን ያደረገውን ቤተክርስቲያንህን የተሳለመውን እስከ 15 ትውልድ ድረስ እምርልሃለሁ። 6000 ግመሎች የተጫኑትን ጭነት የሚያህል ክብርና ሞገስን በመንግስተ ሰማያት እሰጥልሃለሁ። የገድልህ መጽሐፍ ባለበት አጋንንት እንዳይቀርቡ 900,000 ቅዱሳን መላእክትን ጠባቂ አድርጌ ያዝልሃለሁ ብሎ ጌታችን ቃል የገባላቸው ለሀገራችን ለኢትዮጵያ የመጀመሪያው ሊቀ ጳጳስ ሆኖ በመሾም ሥርዓተ ጥምቀትንና ቁርባንን ያመጡልን በሀገራችን በሁሉም ቦታዎች ወንጌልን የሰበኩ የስማቸው ትርጓሜ ሰውንና እግዚአብሔርን የሚያስታርቅ ሰላማዊ ብርሃንን የሚገልጽ ማለት የሆነ ታላቁ አባት አቡነ ሰላማ ከሳቴ ብርሃን ዛሬ ሐምሌ 26 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ዳግመኛም ስምህን የጠራ መታሰቢያህን ያደረገ ዜና ገድልህን የጻፈ ያነበበ የሰማ ሰማያዊት መንግስቴን አወርሰዋለሁ። ከእረፍትህም በኋላ ለፍርድ ወደዚህ ዓለም ዳግመኛ እስከምመጣበት ጊዜ ድረስ ሥጋህ አይፈርስም ብሎ ጌታችን ቃል የገባለት እመቤታችን የተወደደ ልጇ ሕፃኑ አማኑኤልን ወደ ግብጽ ሀገር ይዛው በተሰደደች ጊዜ በእርጅና ዘመኑ አብሯት በመሰደድ ከድካሟ የተሳተፈ ካህናት እመቤታችንን ጠብቅ ብለው ከሰጡት ጊዜ ጀምሮ እስከ ዕለተ ዕረፍቱ ድረስ ሳይለያት ያገለገላት የፈጠረውን ጌታውን እንደ አባት ሆኖ ያሳድገው ዘንድ የተመረጠ ባረፈ ጊዜ ክቡር ሥጋው በጌታችን እጅ የተገነዘ አባታችን ቅዱስ ዮሴፍ አረጋዊ ዛሬ ሐምሌ 26 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሴፍ አረጋዊ ጸሎትና በአባታችን በአቡነ ሰላማ ከሳቴ ብርሃን ጸሎት ይማረን ይቆየን።